የፈለጓችሁ ሞዴሬተሮች እንደገባችሁ መጀመሪያ ቪዲዮ ሰላምታውንም በቪዲዮ ጀምሩ። 01 ሚኪያስን ያለ 01 ይህ ሁሉ ሰው 01 እየጻፈ ነው። ኢንቫይት አድርጓቸው ሞዴሬተሮች። አሁን 01 ነው የምናስገባው። ቤተሰብ በተራ ነው፣ እንደዚህ በተርታ ነው የሚሄደው። አሁን የሚኪያስ ተራ ነው። የሚኪያስ ኮድ 01 ነው። መስፈርቱን ልድገምላችሁ አሁን ለገባችሁ። የሚኪያስ መስፈርት ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ሜትር ከ60 የሆነ የትም ሀገር ብትኖር ችግር የለብኝም፣ የተማረች ብትሆን እመርጣለሁ ብሏል። አግብታ የፈታች ብትሆን ልጅ ያላት ልጅ ነው ብሏል። አይ ችግር የለብኝም ብሏል። አግብታ የፈታችን ብትሆን ልጅም ያላት ብትሆን ችግር የለብኝም ብሏል። ይሄ መስፈርት የምታሟይ እህቴ 01 ጻፊ። ውዴ እንዴት ነሽ? ስርዓት ትደስ ያለ ማርያም አለች እና ስርዓት ትደስ ሲል በማርያም ብለሽ ከነጽፊ 01 ያልተ ይህን ስርዓት ያለውን ሰው ይዘሽ መሄድ ትችላለሽ። የራስሽ ማለት ትችላለሽ። ውዴ እንዴት ነሽ? ውዴ እንዳትናገድብኝ 01 ጽፋ ነው የገባት። ውዴ ምንድን ነው? ውዴ ኮኔክሽን አስክሮኝ ነው። ይቅርታ እንዴ ህፃን ልጅ ነው የጮኸ። ወይኔ ለምን? ወይ ምናልባት የእህቷ ልጅ አራስ እህቷ ከጎኗ ተኝታ ይሆናል። የእህቷ ልጅ ትሆናለች። ለምን ነገራችኋት? ሲሪየስ ትሆናለች። ምናልባት የራሷ ልጅ ላይሆን ይችላል። መቼም አራስ ልጅ ይዛ ትዳር ፍለጋ አትወጣም አይደል? ህፃን ልጅ ሲያለቅስ ነው አይደል የሰማነው? ሜቢ አራስ እህቷ ከጎኗ ተኝታ ሊሆን ይችላል። አይታወቅም። ወይ የተማረ የሚለው ማለት የሚከብዳቸው ከሆነ ያው እንግዲህ ያልተማረች እና ሌላ ሀገር ብትኖር የተሰቂ እንደዛ ሆን አይሻልም? እሺ ቢኤንድቲ 01 ጽፈሽ ነው የገባሽው ማሬ? እሺ ቪዲዮሽን አብሪ። አዎ ግን እኔ ብዙም አልተማርኩም። ችግር የለም። ቪዲዮሽን አብሪ። መጀመሪያ ቪዲዮ አብሪ። እሺ እሺ እምቢ ብሎኝ ነው። ቆይ እኔ ኢንቫይት ላድርግሻ ማሪ። ይኸው ኢንቫይት አደረኩሽ። ተርን ኦን የሚለው ንኪ። ልብሽ ተሰብሮ ተጠግኗል። ከስምሽ ሆን የተሰበረ በፕላስተር የታሸገ ልብ አለ እና ልብሽ በቅርቡ ተሰብሮ ተጠግኖ ነው። ኧረ አይደለም፣ ዝም ብዬ ነው ያደረኩት። ማረጋገጥ አለብኝ ልብሽ ተሰብሮ እንዳይሆን። እሺ የሚኪያስ ኮድ 01 ነው። 01 ጽፈሽ ነው የገባሽው። ሚኪያስ መስፈርቱ አንደኛ ፈሪሃ እግዚአብሔር ያላት። ፈሪሃ እግዚአብሔር አለሽ? እሺ ሁለተኛ በእምነቷ ኦርቶዶክስ እምነት ተከታይ የሆነች ኦርቶዶክስ ነሽ? እሺ ሶስተኛ መስፈርቱ እድሜዋ ከ26 እስከ 30 የሆነ። ከ26 እስከ 30 ነሽ? ከ30 አትበልጭም? 24 ነኝ። በጣም አሪፍ። እሺ በተረፈ የት ሀገር ነው የምትኖሪው? ዱባይ። እሺ ሚኪያስ መስፈርትህን የምታሟላ እህቴ ተገኝታለች። ጥያቄ ያለክ ፎሎ አርጋት። ፎሎ አርጊው ሚኪያስን ፎሎ አርጊው። አንተም ፎሎ አርጋት። ኦኬ እሺ አውሩና ተስማምታችሁ የፈጀውን ጊዜ ፈጅቶ ከተስማማችሁ በኋላ እናንተ ለትዳር ስትደርሱ ሰርጋችሁ በእኔ ስፖንሰርነት ነው። በእኔ ስፖንሰሮች አሉኝ በየሀገሩ ሬስቶራንት ያላቸው። እኔ ሬስቶራንታቸውን ማስተዋወቅላቸው ድርጅቶች አሉ።